ሱሪ ለብሳ ተወጣጥራ ገላዋን እያሳየች ለዝሙት የሚጋብዝን እንትን እያሳየች ስትገባ ያንን አሴፕት አድርጋችሁ እዛ ላይ ታገለግላላችሁ፣ እነሱ ላይ እንደፈለጋችሁ ትሆናላችሁ። ሲቀጥል ደግሞ ይሄ መዝሙር ኦኬ፣ መዝሙር ክርስቶስን የሚያነሳ መዝሙር ነው። ከዛ በኋላ ከመዝሙሩ በስተጀርባ ያለው ክርስቶስን የሚያውቀው ነው፣ ያዘዘው ነው። ክርስቶስ አርጉ ለእኔ እንደዚህ በዚህ አይነት መስፈርት መዝሙር ጨፍሩልኝ፣ ዝለሉልኝ፣ ኪቦርድ ክምቱልኝ፣ እንደዛ አርጉልኝ ያለው ትእዛዝ አለ። እሱ የክርስቶስ ትእዛዝ ነው በእናንተ። ጥያቄው በጣም ብዙ ጥያቄ ነው ያነሳሽልኝ። ጥሩ ነው፣ ግን እኔ ምናልባት ልመልስልሽ የምችለው ምንድን ነው፣ እኛ ያው ወደ እግዚአብሔር መንግስት ሰው ሁሉ የሚገባው በክርስቶስ እንደሆነ ነው የምናምነው። መጽሐፍ ቅዱስም የሚያስተምረን ይሄንን ነው። ሁሉንም ማነው የብሉይም ኪዳንም የአዲስም ኪዳን መጽሐፍ እንቀበላለን። የብሉይ ኪዳን ስንቀበል ግን በብሉይ ኪዳን ስርዓት እግዚአብሔር ለእስራኤል የሰጠው ስርዓት እንደሆነ፣ የህግ ስርዓት እንደሆነ፣ የአዲስ ኪዳን ስርዓት ደግሞ የጸጋ ስርዓት እንደሆነ፣ አዲስ ኪዳን እንደሆነ፣ በአዲስ ኪዳን ሰው ሁሉ ወደ እግዚአብሔር መንግስት እንደመጣ ነው የምናምነው። መጽሐፉ የሚያስተምረው ይሄ ነው። እግዚአብሔር ፈጣሪም ኤሎሄምም የሚፈልገው መንገድ ይሄ ነው፣ ትክክለኛው መንገድ ይሄ ነው። አሁን ግን ወደ ስርዓት ስትመጪ ምናልባት አንዳንድ ቦታዎች ላይ ያየሻቸው ክፍተቶች፣ ስህተቶች ምናምን ሊኖሩ ይችላሉ። መጽሐፍ ቅዱስ ክርስቶስን እየመሰልን እንድንኖር ነው የሚፈልገው። መጽሐፍ ቅዱስ የሚያስተምረን ጌታም ሲያስተምረን እኔን ተከተሉኝ፣ በነገር ሁሉ ክርስቶስን እየመሰልን ህዝባችሁ እኮ የእናንተን አስተምሮት ነበር የሚከተለው። በቃችሁ እንትን ወይ ተደዋውሉ እናወሩ። ምክንያቱም ቱ ዘ ፖይንት እያወሩ ብሎ አይደለም። አንቺ ምትሄዱ ራሳቸው አልተግባባል። አሁን እኛ ወደ ጨዋታችን የምንመርጥ ጃቢሮ ግን የመጀመሪያውን ጥያቄ ራሱ እንዴት እንደመለሱ ንግግር ገብቶ ምኑን እስቲ ስላሴውን ጉዳይ ስላሴውን አቆመው፣ ችግር የለውም። የስላሴ ጉዳይ ብዙ ጊዜ ከዚህ በፊትም ተካፍያለሁ በስላሴ ጉዳይ። ስላሴውን ሌላው እናንተ የስላሴ ጥያቄ መከራችሁ ነው። ኤኒዌይ ይፈታላችኋል እግዚአብሔር፣ መከራችሁ ነው፣ ችግር የለውም። አንዴሽ በጣም ይቅርታ ግን ስሞት እዚህ ጋር ሽሜ ስላለ ነው። ሽሜ ችግር ይቅርታ አድርጉልኝ። ያው ሽመልስ ነው አይደል? ሙሉ ስሞት ሽመልስ። እሺ አቶ ሽመልስ በጣም ይቅርታ። እምነት የሚባለው ነገር ባይደውይ ዝም ተብሎ አይን ተጨፍኖ በቃ የፈለገው ይከሰት ተብሎ የሚታመን አይደለም። ምክንያቱም ሱዶ ወይ ደግሞ የውሸት ደስታን ሊሰጠን ይችላል። ለተወሰነ ጊዜ በመዝለል በመጨፈር በምን በማለት የውሸት ደስታን ውስጣችን እንትን ልናደርግ እንችላለን አለ። በነገራችን ላይ ፕላሲቦ የሆነ ምንም ጥቅም የሌለው ግን ለተወሰነ ጊዜ ደስታን የሚሰጠን አይነት ደስታ ማለት ነው። ያንን የቴስቶችም አላቸው ሃይማኖት አልባ የሆኑት ማለት ነው። አምላክ የለም ብለው የሚያምኑት በደንብ እየተደሰቱ ነው። እንዲሁም እኔ አሁን እነሱ ሀገር ነው ያለሁት፣ ከማንም በላይ እነሱ ደስተኛ እንደሆኑ ነው የምትረዳው ስትመለከት ማለት ነው። ግን ወደ ውስጥ ስትገባ የእነሱ ጉድለት ምኑ ጋር ነው ስትል የተጨበጠ መልስ የላቸው። ለፈለግከው ለመነሻ ጥያቄ የተጨበጠ መልስ የላቸው። ያ የተጨበጠ መልስ ማጣታቸው እንጂ ለደስታው ከሆነ ለጭፈራው ከሆነ ለመዝለሉ ከሆነ ለምኑ ከሆነ ከማንም በላይ እነሱ ደስተኞች ናቸው። ግን የተጨበጠ መልስ የላቸውም ስል ከምን አንጻር ነው? መኖር የሚባለው ዓላማ የለውም ይላል። እርሶም በዚህ ነገር አይቀበሉም አምናለሁ በእርግጠኝነት። ወደ ክርስትናም ስመጣ ስለ ስላሴ ጉዳይ ጠይቄ የተጨበጠ መልስ የማይሰጠኝ ከሆነና የኔ አእምሮ አንድ ማድረግ በማይችል መልኩ የተገለጸልኝ ከሆነ አምላክ እኔ ማሰብ የማልችለውን ነገር እንዴት አድርጎ ነው የሚጠይቀኝ? እሱ የሰጠኝ አእምሮ የእሱን እምነት እሱ የሰጠኝ አእምሮ እሱ የላከልኝን እምነት አንድ ማድረግ ካልቻለ፣ ሊያስረዳኝ ካልቻለ፣ ሊያሳውቀኝ ካልቻለ ወይ እምነቱ ከሱ አይደለም ወይ የፈጠረኝ እሱ አይደለም። ከሁለቱ አንዱ ነው። ምክንያቱም በእኔ በአእምሮዬ ልክ ነው የሆነ ነገር የሚሰጠኝ። መቼስ ከአእምሮዬ በላይ የሆነ ነገር አያመጣብኝ። በአእምሮዬ ልክ ከሆነ ደግሞ ያን ነገር ያመጣው ወይ የኔ አእምሮ ችግር አለበት ወይ ያ ነገር ችግር አለበት። የኔ አእምሮ ችግር አለበት ለመባል ደግሞ ለሁሉም ሰዎች ግልጽ ሆኖ ለእኔ ብቻ ግልጽ ላይሆን ይገባል። ለብዙ ሰዎች ግልጽ ካልሆነና በተለይ ምዕመን የሚባለው ክርስትና ውስጥ ያለው እንኳን ፈጣሪ ይገልጽልሃል በሚል ቅድም አሁን የሆነ ፓስተር ደውለን ስንጠይቅ ጸሎት አድርጉ ፈጣሪ ይገልጽላችኋል ነው ያለን። እርሶም አሁን ሲጠየቁ
ፈጣሪ በመለኮቱ ካልገለጸ ብለዋል። በመለኮቱ እስኪገልጽልኝ ድረስ ታዲያ እኔ በማሰቢያ ነገሮችን በደንብ አድርጌ ሳላረጋግጥ እንዴት አድርጌ ነው ለመለኮት ራሴን የምሰጠው? ሰይጣን መጥቶ መለኮት ነኝ ብሎ ሌላ ነገር ከገለጸልኝስ? ጥሩ ጥያቄ ነው። አሁን ምን አለ መሰለ፣ በመንፈሳዊ ዓለም ውስጥ ሁሉን ነገር በአንድ ጊዜ አታውቁ። ይሄ እኮ ኖት ኦንሊ በእኛ ብቻም ሳይሆን በእናንተ እምነት ውስጥ በጣም ልጆች የሆኑ በሂደት የሚገባቸው ሰዎች አሉ። ደግሞ በደንብ የጠነከሩ ነገሮች በደንብ የሚረዳሉ። መንፈሳዊ ነገር በሂደት ነው። ልክ እንደ ሕፃን ወልደህ እንደምታሳ ቆይ ስማኝ ልጨርስልህ። እያወራን ያለው ስለ ስላሴ አይደለም? ስለ ስላሴ እኮ ነው ያወራ ነው። ስለ ስላሴ ማለት እኮ ላኢላሃ ኢለላህ እኛ ብለን የምናምነው ፖይንት ማለት ነው። ስለ ስላሴ አባቴ፣ ስለ ስላሴ አንደኛ ብዙ ጊዜ ተወያይተናል፣ ብዙ ጊዜ እንነጋገር፣ ወደፊትም እንነጋገራለን፣ ችግር የለውም። ግን አንተ አልተረዳኸውም፣ አንተ አልገባህም ማለት ስላሴ የስላሴ ስራ የለም ማለት አይደለም። አንተ ያገባ ቆይ እሱ ወደ ሌላ ፖይንት እንትላለን። እርስዎ ተረድተዋል? እኔ ገብቶኛል ማለት ተቀብየዋለሁ። የስላሴ ተቀብየዋለሁ አይደለም ላላ ተረድተዋል። ተረድተዋል ማለት እርስዎ ገብቶታል ስለ ስላሴ ጉዳይ? አዎ እኔ ገብቶኛል። አዎ ስለገባኝ አመሰግናለሁ። አስረዱ። ስላሴ በመጀመሪያ እግዚአብሔር ምንድን ነው? እግዚአብሔር ሳይረዱ ከተቀበሉት አቶ ሽመልስ ሳይረዱ ከተቀበሉት ዝም ብለው እየኖሩ ነው ማለት ነው። ተረድተውት ከሆነ ግን አስረዱ። መረዳት ማለት ምን ማለት ነው? ያ የሰማኸውን ነገር ውስጥ ሲቀበለው ማለት ነው። በቃ አለቀ። አክሰፕት ስታደርግ ኤቲስቶችም እኮ ተረድተውታል። ህይወታቸው ማስማባዎችም ተረድተውታል። ስማኝ፣ ስትቀበል ውስጥ መንፈስ ነፍስ ሲቀበለው የእነሱን ተቀብሎታል። አቶ ሽሜ እኮ እነሱ ውስጣቸው ትክክል ናቸው ማለት እነሱ ኖ አሁን እኔ ለጠየቅኝ ስለ አብ ስለ ስላሴ ነው ጠየቅኝ። አንተ ገብቶሃል ወይ ስትለኝ አዎ ገብቶኛል አልኩ። ከተረዱ አስረዱን አልኩ። አዎ ላስረዳህ እኮ እኔ ማስረዳህን ደግሞ ሀሳብ አንተ ደግሞ መረዳት ካልቻልክ ችግሩ አንተ ቅድም እንዳልከው አንተ ጋር ሊሆን ይችላል። እኔ ብቻ አይደለም ዓለም ላይ ያለ ከክርስትና ውጭ ያለ ማንም ሰው ክርስትና ውስጥ ያሉ ብዙ ሴክቶች፣ ሁሉም ሴክት አይደለም፣ ብዙ ሴክቶች ያልተረዱት ነጥብ ነው። ሁላችሁ ትጋጩበታላችሁ። ፕሮቴስታንት ዘንድ ያለው ስላሴ ኦርቶዶክስ ጋር ያለ ስላሴ አይደለም። የሚገርምህ ተጋጭተንም አናውቅም። በጣም አሁን ወደ 4 ምናምን ቢሊዮን ህዝብ ተከታይ አለ በክርስትና ውስጥ። ግጭት ከኖረማ ልክ እንዳንተ ስማኝ፣ ክርስትና 4 ቢሊዮን አይደለም፣ የቁጥር ስህተት አለ። ወደ 2.5 ቢሊዮን ህዝብ ነው። 2.5ም አይሆንም፣ ግን በጣም ብዙ ህዝብ ነው። በጣም ብዙ ህዝብ ነው የሚከተለው የክርስትናን እምነት። የቁጥር ችግር ማስተካከል የሙስሊሞች ስራ ስለሆነ ነው። ሁልጊዜ የቁጥር ነገር አናልፋትም እኛ አባዬ እና ችግር የለውም። አይ ይሄ እኮ የጉግል አድርገህ የምታየው አይነት ስታቲስቲክስ ነው የምነግርህ እንጂ ከዛም ሊበልጥ ይችላል ሊያንስም ይችላል። ይህ ምንም ማለት አለ መብዛቱ ነው ዋናው። ብዙ ክርስቲያን ብዙ ህዝብ ነው የሚከተለው። ይህንን አምኖ ተቀብሎ ልልፈልጌ ነው። አንተ ግጭት ላይ ነው፣ ሁሉም ግጭት ላይ አይ እኔ አላውቅም። እናንተ አእምሮ ላይ ስለተጋጨባችሁ ሁሉም የሚጋጭ መስላችሁ እንጂ ግጭት የለም። ግጭት የለም። ግጭት የለም። አባዬ ግጭት ከሌለ ማለት ኧረ በእናታችሁ እናንተ ስላልገባችሁ እናንተ ስላልተቀበላችሁ ሌላ ሁሉ እንደዛ ነው ጃቢሮ ትሄድበታለህ። ይሄንን እንዴ አይደለ? እኔ አሁን ስለ ስላሴ ጠየቀኝ። ስልክ እየተደወለልኝ እየተጠራው ስለሆነ አንድ ቦታ ደርሼ እመለሳለሁ። እስከዚያ ድረስ ሄድበት ጃቢሮና ዘግቼ ሄዱ። እሺ ጋሽሜ አሁን ቅድም እየጠሩ ነበረ። እሺ እኔ አሁን ግራ የሚገባኝ አምላክ ጾታ አለው ብሎ ያምናሉ? አምላክ ጾታ አለው ብለው ያምናሉ? ጾታ አለው ብዬ አላምነው። ኢየሱስ ጾታ አለው? ኢየሱስማ ጾታ አለው። ለምን የለም? ቆይ እሱን እኮ ጥሩ ነው ጥያቄ፣ ጥሩ ነው ጥያቄ። አሁን እግዚአብሔር ምንድን ነው? መጽሐፍ ቅዱስ ሲያስተምረን እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ነው የሚለው። እግዚአብሔር ስፒሪት ነው። ክርስቶፎር እንደዚህ የሚታይ ሰው
የሆነ በጭንቅላት ስለምታስቀምጠው አይደል። መንፈስ ነው በመጀመሪያ ደረጃ። መንፈስ ደግሞ ሆኖ በሁሉ ቦታ የሚገኝ ሁሉን የሚያውቅ ሁሉን የሚችል ፈጣሪ ነው። ቆይ ልጨርስ። ስለ ኢየሱስ ነው የምመጣው። ስለ እግዚአብሔር ላስረዳ። ኢየሱስ እኮ አንዱ የእግዚአብሔር ክፍል ነው። እኮ ላስረዳ ነው። ስለዚህ በመጀመሪያ ይችን ሀሳብ ጭመቃት እና ያዛት፣ ለነፍስ ንገራት። እግዚአብሔር ሰው አይደለም። የሆነ እንደኔ እንዳንተ ሶስት ሰው አስቀምጠህ እዚህ ጋር አንዱ እዚህ ጋር ሁለት እያልኩ የምትቆጥረው አይደለም። ጋድ ኢዝ ስፒሪት፣ እግዚአብሔር መንፈስ ነው። ይህን ጌታ ኢየሱስ ክርስቶስ ራሱ ተናግሯል። ለዚህ ነው ማናየው ግን እሱ የሚያየው የሁሉ ቦታ አለ። አለማትን ደግሞ ዳሱ። ከዛ በኋላ ቆይ ልሰልስ ግን ራሱን ይህ አንድ አምላክ ራሱን በሶስት መልኩ ገልጦታል። እግዚአብሔር በሶስት መልኩ መግለጥ ብቻ አይደለም፣ በመቶም በሺም በሚሊዮንም መግለጥ ይችላል። ለምን? ሁሉን የሚችል አምላክ ስለሆነ ማለት ነው። ሁሉን ስለሚችል። አሁን እኮ የኔና ያንተ ያለመቻል ማይንድ ነው ይሄን ለመቀበል የከበደብን እንጂ ስለ ችሎቱ እሱን አልጠየቁ። ፈጣሪ ጾታ አሉት ወይ? ስለ ኢየሱስ እኮ ነው የጠየቀኝ። ስለ ኢየሱስ ጠየቀኝ። እሱ ላስረዳህ እኮ ነው። ኢየሱስ ፈጣሪ አይደለም? ኢየሱስ ፈጣሪ ነው። ጾታ አለ እኮ ላስረዳህ እኮ ነው። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ፣ እያንዳንዳቸው የራሳቸው ስብዕና አላቸው። ፐርሰናሊቲ ማለት ነው። እውቀት፣ ስሜት እና ፍቃድ አላቸው። እኔ አሁን እሱ መች ገባኝ? እኔ አሁን እሱ መች ጠየቁኝ? ኧረ ተው ልነግርህ እኮ ነው። ምንድነው? ተኝተሃል እንዴ? ተኝተሃል? ኧረ አልተኛሁም። ከተኛ ተኛ። ቅድም እኮ አዳምጣለሁ ስላልከኝ እየመጣሁልህ። ምን አስቸኮለህ? ሚሊዮን ዓመት ከምትጠይቅ ለምን በደንብ ቁጭ ብለህ አትሰማም? አንተ እኮ እየጠየቅ አንደኛ አእምሮህን አዘጋጀው ለማወቅ። ስለዚህ ወደ ኢየሱስ ልምጣ። እሺ ወደ ኢየሱስ ልምጣልህ። ወደ ኢየሱስ እንመጣ። ምን ይላል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ስለ ክርስቶስ ይነግረን። ይሄ ቃል አክቹዋሊ በእናንተም እኮ ይታመናል፣ በእስልምናም ይታመናል። ቃል እንደሆነ ክርስቶስ ይታመናል። ግን በሴት ማህፀን ውስጥ አድሮ ቆይ፣ ኧረ በፈጣሪ መች ነው የምንግባባው? እኔ አምላክ ጾታ አለው ወይ አልኩት፣ የለውም ማለት ነው። ኢየሱስ ጾታ አለው ወይ ስሎት አዎ አሉ። ኢየሱስ አምላክ ነው ወይ ስሎት አዎ አሉ። አይደለም? አዎ እያስረዳው እኮ ነው። መቼ ነው ጾታውን የያዘው? መቼ ነው የሚለው ልነግርህ እኮ ነው። አስረዳ። እኔ በአሁን ሰዓት ነው አሁን የእርሱ አምላክ በአሁን ሰዓት ጾታ አለው ወይስ የለም? አባቴ ጥያቄ ሁሉ ዝም ብሎ አይነት ጥያቄ ነው የምትጠይቀው። ማለት አግባብ ያለው ጥያቄ ዝም ብሎ ነው። በቃ አሁን ለምንድን ነው ቱ ዘ ፖይንት የማያወሩት? እኔ ስለ ኢየሱስ ነው ያወሩት። እኔ ቃልም ስጋ ሆነ ምና እሱን አልጠየቁም። በአሁኑ ሰዓት የእርሱ አምላክ ጾታ አለው ወይስ የለም? እሱን እኔ አላውቅም። ጾታ አለው የለውም ብዬ ልልህ አልችልም። ክርስቶስ ግን 33 ዓመት ተኩል ስማኝ፣ 33 ዓመት ተኩል ጥያቄ ስለ እሱ አይደለም ጥያቄ። በቃ አያውቁትም የእኔን ጥያቄ መልስ ቦታ። ስለዚህ ለምንድን ነው ወደማያውቁት ሃይማኖት እኛን የሚጠሩ? ኖ እንዴ አንተ እኮ አሁን የማወቅ ፍላጎትም የለህም። ፈርሰፎል አንተ ዝም ብለህ ጭቅጭቅ ነው የምትፈልገው። ንገሩና አስረዳው። ክርስቶስ ጾታውን ለምን ያዘ? በአሁን ሰዓት ምንድን ነው? በአሁን ሰዓት ምን ማለት ነው? አሁን በሰማይ ነው ያለው። በትንሣኤ ክብር ነው ያለው። በሰማይ ነው ያለው። በአሁን ሰዓት የሚያመልኩት የእርሱ ፈጣሪ ጾታ አለው ወይስ የለም? ይህ በጣም ዝም ብሎ አይነት ጥያቄ ነው የምትጠይቀው። ዝም ብለህ ወይ መልሱታ። ዝም ብለህ አባቴ ክርስቶስ ይኸውልህ ስለ አንተ ብሎ ጃዬ ወይ ዝም ብለህ እንደጠየቅ እሳቸውን ዝም ብለው ቢመልሱ መልካም ነበር። ጾታ አለው ብለህ ጥያቄ ምንድን ነው? ምን አይነት ጥያቄ ነው የምትጠይቀው? ማለት ጥያቄው አግባብ ነው? ጾታ አለው ወይ ብሎ የጠየቁ ያንተ አለው የለውም? የእኛ አምላክ ከዚህ ሁሉ ነገር የጠራ ነው። የአንተ አምላክ ቁመት አለው ወይስ እንደዚህ? እንዴት ነው? ምን አይነት ነው ያንተ አምላክ? ንገረኝ ስለ አንተ አምላክ ምን ይመስላል? አምሳያ የለውም። እንዲህ በቁመት በርዝመት በጥልቀት ምናምን የሚመረመር እንደዚህ አይነት ነገሮች ያሉት አምላክ ከዚህ ሁሉ ነገር የጠራ
እሺ እና ምን ይመስላል? አምላክ ምን ይመስላል ብትባል ምን ይመስላል ትላለህ? ማንንም አይመስልም። ማንንም አይመስልም። አሁን አይቶ መልስ በቀላሉ። ስለዚህ ማንንም የማይመስል ዝም ብል ክርስቶስ ስማ፣ ፈርስት ኦፍ ኦል ክርስቶስ ስለ እኔና ስለ አንተ ነው ጾታ የያዘው። አባቴ የእርሱ አምላክ እኮ ገባኛው። ስለማን የያዘ ስለማን ሆነ አይደለም ጥያቄው። በአሁኑ ሰዓት የእርሱ አምላክ ጾታ አለው ወይስ የለውም? በቃ ቀላል ጥያቄ። ጾታ ሊኖረው ይችላል። ምንም እንትን የሚል ነገር እኮ አይደለም። እርግጠኛ ለምን አይደለም? ስለ እንደዚህ አይነት ጥያቄ አስቤውም አላውቀውም። አንተ በጣም እንትን አልከው እንጂ እኔ ግን ክርስቶስ ምንድነው የሆነው እንዴት ሆነ ብለህ ልጠይቅ ለሱ ልመልስልህ አስቤው ስለማላውቅ ነው። አስብበታለሁ። አስቤ ምናልባት በሰከንድ እንትን ልናወራ እንችላለን። ስለ ጾታ አላስብም። እንዴት ሆነ አይደለም ጥያቄ። እንዴት ሆነም አናውቀዋለን። የሰው ልጆችን ስለሚወድ በቃ ከሰማያት ሰማያት ወርዶ የሰው ልጅ ለብሶ የባሪያ መልክ ይዞ የሰው ልጆች በመስቀል ላይ ተሰቀለ። ይህን ነው የምታውቀው። ተሰቀለ፣ ሞተ፣ በሶስተኛው ቀን ተነሳ። አሁን በሰማይ ያለ በቅርብ ይመጣል። ቀኝ ተቀመጠ። እናውቃለን። እውነቱ ያ ነዋ። ምን መሰሉት አለ እማውቀው ነገር ላይ ያልገባኝ ነገር ስላለ ነው ያንን ነገር ያላመንኩት። አሁን እርሶ በሚያወሩት ነገር ላይ የኔ ጥያቄ የኔ ክፍተት የሆነው እርሶ በአሁኑ ሰዓት የሚያመልኩት ፈጣሪ ጾታ አለው ወይስ የለው? የትንሣኤ አካል ነው ያለው። ይኖ ከሞተ በኋላ የትንሣኤ አካል ለብሶ የትንሣኤ አካል መጽሐፍ ቅዱስ ጾታ አለው የለውም ብሎ አልነገረኝም። ለኔ ስላልነገረኝ አለውም የለውም ማለት አልችልም። ግን ከሙታን እንደተነሳ አሁን በእግዚአብሔር ቀኝ እንዳለ ይነግረናል መጽሐፍ። ይረድ ይሄ ነው ልነግርህ። ስለዚህ የእርሱ አምላክ ጾታ ይኑሮ አይኑሮ አያውቁም። መጽሐፍ ስላልነገረኝ እኮ ነው የምነግርህ እኮ አያውቁትም። ለምሳሌ አላህ አይን አለው ወይ ብዬ ብጠይቅ ምንድን ነው የምትለኝ? አላቅም ነው የምትለኝ። ለምን ቆቅ አይደለም አላቅም ነው የምትለኝ። የለውም። ለምን ስላልተጻፈልህ ነው። መጽሐፍ ላይ አልተጻፈ። የለውም እንደሱ አይነት አይን የለውም። እና ጥያቄው ትንሽ እንትን ይላል። ኤኒዌይ አሁን የእርሱ አምላክ በአሁኑ ሰዓት እንደርሱ አይነት እግር አለው አለው። አዎ አለው። ይመጣል እኮ በቅርብ እኮ ይመጣል። እሺ አብ እግር አለው እንደርሱ አይነት? አብ መንፈስ ነው፣ እግዚአብሔር መንፈስ ነው። አለው ወይ? መንፈስ ነው አይደለም ሲሆን አለው እግር የለውም። እግር የለውም። እርሱ አንድ አምላክ የሚሉት እንደርሱ አይነት እግር ያለውን ነው ወይስ የሌለው? እግዚአብሔር አንድ አምላክ አሁን ራሱን በአብ በወልድ በመንፈስ ቅዱስ መልኩ የገለጠ አንድ አምላክ ነው እኔ የማምነው። ክርስቶስ ኢየሱስ ብቻውን አምላክ አይደለም? ብቻውን አምላክ ነው። ኦኬ ብቻውን አምላክ ሆነ ይሄ አምላክ እንደርሱ አይነት እግር አለው? ማይ ጋድ ጥያቄ ዝም ብሎ እንትን ነው አባቴ። እኔ አሁን አንተ ለምጠየቀው ጥያቄ እንግዲህ ልልህ የምችለው ቅድም ወንድሜ እንዳለው ኢየሱስ አይነት እግር አለው? እንደርሱ አይነት እግር አለው ብቻውን አምላክ ከሆነ? እስቲ እኔ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ ኢሳ ማለት ነው በእናንተ እንደመጣ ይታመናል አይደል? ኢየሱስ ክርስቶስ እንደርሱ አይነት እግር አለው? ደሩጃ ስልክ ሊዘጋኝ እና ነገን ደህና ደሪ ጉድሽን ሳሰሚ ልትወጪ አንቺ ስልክ ደግሞ እሺ ኢየሱስ እንደርሱ አይነት እግር አለው? አለው። እሺ አያቸዋል። እንደርሳቸው አይነት እግር ያለው አምላክ ያመልካሉ። ይሄንን ምን ችግር አለው አባቴ? አንተ ምንድነው? እኔ ችግር አለው መቻል። ለምንድን ነው የተቸገርከው አንተ? እሱ እኮ ክብሩን ትቶ ለስላንተ ነው የመጣው እኮ። አሁን ችግሩን እኮ ለና ነው። በቀጣይ አብ ራሱን ችሎ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አብ ራሱን ችሎ አምላክ ነው ወይ? እኔ ይሄንን የጠየኩት አምላክ ነው። አዎ እንደርሱ አይነት እግር አለው አባቴ። አሁን እንግዲህ ይኸውልህ እግዚአብሔር አንድ አምላክ ቅድም ልገልጽልህ ሞክሬያለሁ። ካልገባ
እኔ አሁን እሱን የጠየኩት ካልገባህ በቃ ምንም ልረዳህ አልችልም። ሌላ ልልም ሌላ እግር አለው እጅ አለው አፍንጫ አለው አይን አለው እያልከኝ ቀኑን ሙሉ እንትን ትለኝ እግርም አይደለም። አብ እንደርሱ አይነት እግር አለው። የኔ ነገር አይተዋል እንዴ? እግር ይኑረኝ አይኑረኝ በምታውቃለህ? እሺ ጥያቄ ሁሉ ዝም ብሎ ነው። ይኸውልህ አሁን ዲቫይን የሆነ ኢየሱስ ሞቶልሃል፣ የእግዚአብሔር በግ ሆኖ ታርዶልሃል፣ ተቀበል። አብ እንደኔ አይነት እግር አለው? ምን አቅልሃለሁ እንግዲህ ሂድና ጠይቀው። ምን ላድርግ ታዲያ? እጅ አለው እግር አለው አፍንጫ አለው አይን አለው ትለኛለህ። ነገርኩህ። ክርስቶስ ስጋ ለብሶ ወረደ ወደዚህ ዓለም። ይሄ እኮ ሲምፕል ነው። እሱን አውቃለሁ። ለአንተ አእምሮ እንዲሁ ጭልም ያለብህ ያው የእግዚአብሔር ጭልም አላለብኝም አለብህ እንጂ ጨለመ። እንደውም ሽሜ እውነት ጋሽሜ እንደውም እርሶ የሚያምኑትን ነገር በሚያምር ሁኔታ ላውራሉት። እሺ ያውራ ማለት ችግር የለም። ከተሳሳትኩ ያርሙኛል እና እንዲህ እየገባክ ነው ምናምን ይሉኛል። እሺ ምንድን ነው የሰው ልጆች በእግዚአብሔር ሞገስ እንዲመላለሱ በእግዚአብሔር ፊት ከፍ ያሉ እንዲሆኑ ሆኖ ተፈጠሩ ማለት ነው። በመጀመሪያው እዛ አዳምና ሔዋን ስህተት ሰሩና ከእግዚአብሔር ክብር፣ ከእግዚአብሔር መንግስት፣ ከእግዚአብሔር ሞገስ ተገፈፉ። እንደውም እኛ ስንማር የእግዚአብሔር ኢኮኖሚ የሚባል ነገር አለ። የእግዚአብሔር ኢኮኖሚ ማለት የሰው ልጆችን እግዚአብሔር የፈጠረበት ዓላማ ማለት ነው። በዛ ዓላማ ውስጥ ምንድነው ዓላማው? ምንድነው ኢኮኖሚ ሲባል ልጁን በመምሰል በቃ አንድ እንዲሆኑ። ይሄ ነው በቃ ከመጀመሪያው ጀምሮ የሰው ልጆች ጠቅላላ ኢየሱስን እንዲመስሉ ተደርጎ የተፈጠሩት ወይስ? ስለዚህ እግዚአብሔር ልጅ ታምናለህ ማለት ነው? ቆይ ልመጣ። እኔ ኮርሶ የሚያምኑትን እየተናገሩ እኔ ገብቶኝ እያወራሁ እንደሆነ እኔ በደንብ ገብቶኝ ነው የወጣሁት። ግን ያልገባኝን ስጠይቁት የገባኝን እየደገሙ ከዛ አዳምና ሔዋን ጥፋትን አጠፉና ከእግዚአብሔር ሞገስ ከእግዚአብሔር መንግስት ተባረሩ ማለት ነው። ስለዚህ ይህንን ነገር የሚመልስ አንድ ንጹህ መስዋዕት ያስፈልግ ነበር፣ ወይ ደግሞ ሰው ፐርፌክት መሆን አለበት። ስለዚህ ሰው ይህንን ፐርፌክሽን ማሟላት ስለማይችል እግዚአብሔር ልጁ አንድያ ልጁን ዓለምን እስኪወድ ድረስ ሰጥቷልና በሚለው መሰረት እግዚአብሔር የሰው ልጆችን ስለሚወድ አንድያ ልጁን ለሰው ልጆች ሰጠ ማለት ነው። አሜን። ከዛ ያ አንድያ ልጁ ከሰማያት ሰማያት ወርዶ ለሰው ልጅ በመስቀል ላይ ደሙን አፍስሶ የሰው ልጆችን ከአባቱ ጋር አስታርቆ ሞቶ በሶስተኛው ቀን ተነስቶ በእግዚአብሔር ቀኝ ተቀመጠ እና ዛሬም ወደፊትም እነ ሽሜን በአባቱ ፊት ሆኖ ይማልዳቸዋል። እነሱ ስራ ዘወትር ደስ አይልም? እንትን ይላል፣ ይጠይቃል። አያረካህም? አያረካህም? ደስ አይልም? ቆይ አንድ ጥያቄ ደስ ሲል በእናትህ እኔ ከዚህ በላይም ልነግሮት እችላለሁ። እኔ ስንቱን እልልስ አስብሎ የኖርኩ ሰው ነው። አሁን የምመሰሉት አንድ ሴትዮ በጣም የሚጣፍጥ ምስር ወጥ ሰራች። በጣም የሚያስ ልክ ጠቅልዬ ስጎርሰው ጠጠር አለበት። ይቀጭቀጭ ነው የሚባለው። አለቀመችው ማለት ነው። ስለዚህ መለቀም አለበት። ስለዚህ እንልቀመው። አብ እንደኔ አይነት እግር አለው። አሁን እየለቀምክ ነው ጠጠሩን። አውቆ ደስ ቅድም ያልኩህ ስማ፣ ይኸውልህ ቅድም እንዳልኩ የሰሚዎች ከሰሚዎች ጋር ስላልተዋሃደ አልጠቀማችሁም። አሁን አንተ ይህንን እውነት ብትይዝ የዘላለም መንግስት ወርሳለህ። ለምን? አንተ ስራ አይደለም በአንተ አብ እንደኔ አይነት እግር አለው። እግር አለው፣ እጅ አለው። በቃ እኮ አሁን እኮ ገለጽከው ጥሩ በሆነ መልኩ ስግንትን ብሏል። አብራራ። ደስ ይላል። ደስ ነው ያለኝ ስሰማ፣ እውነቱም ያ ስለሆነ ማለት ስማ። አሁን ስማ፣ አሁን ምን መሰሉት? ቆይ ስማ፣ ቀጭቀጩን ያጥሩልኝ። አብ እንደኔ አይነት እግር አለው። እግር አለው፣ እጅ አለው። አንተ ጋር እግዚአብሔር ይረዳል። ኖ አሁን ባልከው መንገድ ግባ፣ ሂድ። መንገዱ እሱ ስለሆነ የመሐመድ መንገድ እሳት ውስጥ እመነኝ፣ እሳት ውስጥ ነው ራስህ የምታገኘው። እሳት ውስጥ ነው የምታገኘው። እመነኝ። ቅድም በተናገርካት መንገድ ሂድ። ደስታውና አሁን መሰለው እርሶ እያሉ ያሉት ደፈር ብለህ ግባ። ለምንድን ነው ደፈር ብዬ የምገባው?
በቃ ይዘዋላ። ለምን ይፍረድብህ? ወይ ለምን ይፍረድብህ? ቃሉ ለምን ይፍረድብህ? እሺ ተገልጦልሃል። እውነቱን እኮ ገብቶሃል። ንገሩት። እኔ አንድ ነገር ንገሩት። እኔ ክርስትና ሃይማኖት ኦርቶዶክስ በቃኝ ብዬ ፕሮቴስታንትን አጥንቼ ፕሮቴስታንት ሃይማኖት ገብቼ ሁላ ምናምን እናደርግ ነበረ። ግን ቀጭቀጩ አሁን ምንድን ነው በዚህ በዘመናት ውስጥ ሁሉ እርሱ ሊያስረዱን የሚፈልጉት ነገር አለ። ግን ምንድን ነው አብ እንደኔ አይነት እግር አለው ወይ? አሁን እዚህ ጋር ነው የቆምኩት እኔ። ይሄ እንግዲህ ከሰው አእምሮ በላይ ነው የምጠየቀው ጥያቄ። ግን መንገዱ ትክክለኛ አንተ ያልከው የጋድ የአልማይቲ ጋድ የእግዚአብሔር የፈጣሪ የአምላክ መንገድ የዘረጋው መንገድ ይሄ ነው። በቃ ትክክለኛውን መንገድ የተናገርከው ይሄ መንገድ የተናገርከው ይዞ የዘላለም መንግስት የእግዚአብሔር መንግስት ውስጥ ያስገባል። በቃ እችን መንገድ ሚስካረክ ግን ራስን የዘላለም እሳት ውስጥ ነው የምታገኛት። እመነኝ፣ እቺ እውነት ናት። በቃ እንትን ነው ጋሼ። አንድ ያልገባቸው ነጥብ አለ ስለ ጃ ጉዳይ። ጃ እኮ የምስር ችግር የለበትም። ምስሩን በደንብ አድርጎ በጣም የተቀቀለ ምርጥ የሆነ ጨው ያልበዛበት ዘይት ያልበዛበት ምስር አለው። ቀጭቀጯን ነው ማስወገድ የፈለገው። ያቺ ምስር ደግሞ ምስሩ ከነቀጭቀጩ ደፍረህ ዋጥ ማለት ደግሞ ጥርሱን ያራግፍለታል። ያ ጥርሱ እንዳይራገፍ ነው ቀጭቀጩን የሚያስወግድለት ሰው እየፈለገ ስለሆነ እርሶ ደግሞ አሁን እያሉ ያሉት ምስሩን ከነቀጭቀጩ ደፍረህ ዋጥ ነው። ደፍሮ መዋጡን ያልፈለገው። ደፍሮ ለመዋጥማ እርሶ መምጣትም አያስፈልጎትም ነበር። ስለዚህ እስቲ ቀጭቀጩን ያስወግዱለት። በነገራችን ላይ ጃ ገና ጥያቄው ጋር አልደረሰም። ጥያቄው ገና ነው። ይሄ ገና መግቢያ እኮ ነው። ባይደወይ እስካሁን ድረስ ጃ እያደረገ ያለው ጊቭን እኮ ነው። ገና መግቢያ ነው እየሰጠ ያለው። መግቢያ ላይ ራሱ ግን አልደረሰም። ቀጥሉ ብቻ። የእግሯን ነገር ጃ አይለቃትም። እርሶ ምንም ነገር ቢሉ ጃ የእግር ነገር አይለቅም። ስለዚህ የእግሩን ነገር መልሱለትና ስለ ሌላ ነገር ይወራል። ከዚያ የእግርና የእጁን የእግር የሚችለው አንደኛ በህልሜ ሌሊት በህልሜ እየመጣኝ የሚጠልዘኝ እግር እንዲህ ስለሱ ሳላቅማ አንተ ይረዳል። አይዞህ ዲቫይን የሆነ የእግዚአብሔር እርዳታ ይመጣል። ይሄማ ቅድም ያስካት ፖይንት ግን አትልቀቃት። ግድ የለም የማታፍርበት እውነት ነው ውስጥ ያለው። እሱን ያዝ፣ አጥብቀህ ያዝ። ኖ እሺ ልንገሩት፣ ልጨምርሎት። እሺ በቃ ሌላ ነገር ደግሞ ልጨምርሎት። እሺ ይሄ ደግሞ ትክክለኛው ሀቅ ነው፣ መረሳት የሌለበት። የሰው ልጆች ጠቅላላ በዘመናት ውስጥ መርሳት የሌለባቸው ነገሮች ሀቅ ነው። ሰማይን ምድርን የፈጠረ አንድ አምላክ አለ። ይህ አምላክ እኩያ የለውም፣ የሚያዋየው ምንም አይነት እሱን የሚመስል አምላክ ወይ ደግሞ አካል የለም። እሱ የሰው ልጆችን ሁሉ አንዳቸው ስራ ላይክ የማናቸው ከማናቸው በላጭ እንደሆነ ሊፈትነን ወደ ምድር ፈጥሮናል። በቃ ዛሲት ይሄ ፈጣሪ ማንንም ሰው ልጅ ባልሰራው ነገር አይጠይቅም፣ ባልሰራው ነገር አያጸድቅም። ይሄ ፈጣሪ ሊፈትነን እስከፈጠረን ድረስ ሁሉም ሰው እንደየስራው በስራው መጠን ይመዘናል፣ ይፈተናል። ፈተናውን የወደቀ ወደቀ፣ ፈተናውን ያለፋል። ግን ይሄ ማለት የሰው ልጆች ጠቅላላ ፐርፌክት ስላልሆኑ የሰው ልጆች ሁሉ የሰው ልጅ ልዕልና ማሟላት ስለማይችሉ ፈጣሪ አምላካችን ይቅር ባይና አዛኝ ነው። ላይክ ፍጥረቶቹ ጠቅላላ ከሚሰሩ ስራ ላይክ ጥፋትን አጥፍተው አጉድለው የማይሆን ነገር ያልተፈጠሩበትን ነገር አድርገው ከጥፋታቸው ትክክል እንዳልሆነ ተረድተው ከጥፋታቸው ተመልሰው ይህም ፈጣሪ ይቅር በለኝ ቢሉት ይቅር ይላቸዋል። ምክንያቱም ይህ ፈጣሪ ለፍጥረቶቹ አዛኝ ነው፣ ሩህሩህ ነው፣ ፍጥረቶቹን ደግሞ የሚወድ ነው። የትኛውም ፍጥረት በጀሃነም እሳት እንዲቃጠል አይፈልግም። ስለዚህ ይሄ ፈጣሪ ፍጥረቶቹን ሁሉ ይቅር ለማለት ከፍጥረቶቹ ጋር መደብ አይመድብም። መደብ አይመድብም ማለት አሁን በፊት እዚህ ላይ ነበረ። እውነቴን ነው የምላችሁ፣ ቁማርተኛ ነበርኩኝ። እሺ በጣም ቁማርተኛ ነበርኩኝ። ቁማርተኛ ሆንኩኝ ደግሞ ስለምበላ ነው። ላይክ ቁማር አንድ ሰው ቁማር እየተጫወተ መብላት ከጀመረ ወዲያውኑ ነው በቃ ቁማርተኛ የሚሆን እና እየተጫወትን ትመድባለህ ከንጌ ማሸንፋለሁ ብለን ብር እንመድባለን። ገባችሁ አይደለም? ብር እንመድባለን። 50 ብር ትመድባለህ ይሄን ጌም አሸንፋለሁ ይላል። እኛ ፈጣሪያችን የሰው ልጆችን ይቅር ለማለት የሰው ልጆችን ሁሉ ኃጢአት ለመተው ለመርሳት ከሰው ልጆች ጋር አይመድብም። እንዲህ ካላረኩ እንዲህ ካልሆነ ይቅር አልላችሁ፣ እንዲህ ካልተፈጠረ ይቅር አልላችሁ፣
እንዲህ ካልሆነ እናንተ ምንም ወደ ጀነት አትገቡም የሚል አምላክ የለም በፍጹም። ከሰው ልጆች ጋር እንደ ቁማርተኛ አይመዳደም። እንዲህ ካልሆነ ይቅራላችሁ ምናምን የሚለን አምላክ የለም። ስለዚህ መልሶ በዛ ኃጢአት ላይ አዝኖ ትክክል እንዳልሆነ ተረድቶ አምላኩ ስር ተንበርክኮ ስላደረጉት ነገር ሁሉ ይቅር በለኝ ቢለው ሁሉንም ነገር ይረሳልታል፣ ሁሉንም ነገር ይተውለታል። የሚገርመው ነገር የዚህ ፈጣሪ በጣም የሚያጅበኝ ነገር የሚደንቀኝ ነገር ማለት ነው። እኔ ፈጣሪን ካጠፋሁት ጥፋት ተጸጽቼ ሄጄ ይቅር ብለው ማለት ነው ተመልሼ እንደማስቀይሙ ተመልሼ እንደምሳሳት እያወቀ ይቅር ይለኛል። ተመልሼ ጥፋት ውስጥ እንደምገባ እያወቀ። ስለዚህ እኛ የሚመዳደብ ከፍጥረቶቹ ጋር እንዲህ ካልሆነ እንዲህ ምናምን እያለ የሚመዳደብ አምላክም ፈጣሪ የለን። ስለዚህ ከመጀመሪያው ይልቅ ይሄኛው የተሻለ እኔ ይህንን አምላክ ነው የማመልከው። አይገርምም? እውነት የሚያጅብ በቃ የሚያጅብ ማለት ነው። ምክንያቱም ለምንድን ነው እንኳን ፈጣሪ ይቅርና እኔ እናቴና አባቴ ለእኔ የሆነ ነገር ለማድረግ ከኔ ጋር አይመዳደብ፣ ባላደረጉት ነገር አይረግሙኝም፣ ባላደረጉት ነገርም አይጠይቁም። ይልቁንስ እኔ ከጥፋቴ ተመልሼ እኔ አሁን ትዝ ይለኛል ለቤት ጥፋት አጥፍቼ እናቴ ተቆጥታኝ ከቤት አስወጣኝ ምናምን ነገር እናቴ ይቅርታ በቃ ስላት አይሆንም እንዲህ ካልሆነ ምናምን ነገር ምናምን ብላ እና እናቴ እንዲህ ከሆነች ፈጣሪ ደግሞ ለእኔ ከዚህ በላይ ሮሮ አዛኝ ነው። ክርስቲያኖች ደግሞ ምን ይላሉ? እንዲህ በጣም እኮ አዛኝ ወዳጅ ስለሆነ እኮ ነው አንድያ ልጁን መስዋዕት ያደረገው ይሉናል። ገባችሁ አይደል? እንዲህ ፍጥረቶቹ የሚወዱ ከሆነማ ራሱ ነው መምጣት ያለበት። ልጁን ለምን ይሰጠናል? ገባችሁ አይደል? ይህ በጣም የሚያስቀኝ ነገር ነው። የሚወድ ከሆነ ፍጥረቶቹ የሚወዱ ከሆነ ለሰው ልጆች የሚሞት ከሆነ ራሱ ይምጣ። ለምንድን ነው ልጁ ነው የሚለው? እና ይሄ ነገር አለው። ግን አሁን ከቅድም ጀምሮ እስካሁን ድረስ ብዙ የተነጋገርነው የተመላለስነው ነገር አለ ጋሼ አሁን ምንድን ነው ፖይንቱ? አብ እንደኔ አይነት እግር አለው ወይስ የለውም? ጥያቄ ጥሩ ነው። አሁን በመጣህበት ፖይንት ላይ ፈጣሪ ይቅር ባይ አምላክ ነው። ልክ ነህ። በጣም ይቅር ባይ ጥሩ ነው። ቆይ ልጨርሳ። እኔ እንኳን አዳመጥኩህ እኮ ልጨርስ። ደም ሳይፈስ ሬት የለም። ደም ሳይፈስ ፒሪየድ በቃ ደም ሳይፈስ እግዚአብሔር እኔን ይቅር ይለኛል? ደም ሳይፈስ እኔን ይቅር ይለኛል? እሺ አንዳንድ ጥያቄዎች ሊጠይቅህ። ደም ሳይፈስ እኔን ይቅር ይለኛል እግዚአብሔር? ከዚህ ይጠይቁኛል። ደም ሳይፈስ ይቅር አይልህም እኮ። ስለዚህ ቁማር ይመድባል ማለት ነው። ደም መፍሰስ መመደብ አይደለም፣ ስርዓት ነው። አሁን እግዚአብሔር አደምና ሐዋን ከመጀመሪያው ከኤደን ገነት ፍሬ እንዳይበሉ መከልከል ይችላል። ችሎታውን ካየን ያችን በለስ እንዳይበሉ ማድረግ ይችላል። ችሎታ አለው። ግን ንጹህ ፈቃድ ስለሰጣቸው በሉ። ሰዓቱ እሱ ደግሞ በወደደው መንገድ እነሱን የሚመልስበት መንገድ ራሱ ዘረጋ ማለት ነው፣ አዘጋጀ ማለት ነው። ፍቃድ አለው እሱ አብ። አንተ ፈጣሪ የምትለው ፍቃድ አለው። የሱ የራሱ ፍቃድ የራሱ መንገድ አለው። ያ መንገድ ምንድን ነው ስንል የምናውቀውን ነገር እኮ እየደገሙ ስለሆነ አይደለም፣ የምናውቀውን ነገር ነው። ግን አሁን አንደኛ ነገር ምን ፖይንት ነገሩን እግዚአብሔር ደም ካልፈሰስ የሰው ልጆችን ይቅር አይልም። ደም ሳይፈስ ርየት ኖት ኦንሊ በቃ ይሄ ስርዓት ነው። እሱ በቃ እኮ ችግር የለውም። አሁን እግዚአብሔር ለፍጥረቶቹ ያስቀምጠው ስታንዳርድ አለ። ካልፈሰስ ይቅር አይልም። ግን አምላካችን የሰው ልጆችን ይቅር ለማለት ደም አይፈልግም። እሱ ፈጣሪ አይደለማ እኮ። እኔ እንደውም ደም ካልሰጣችሁኝ እኔ ይቅር አልላችሁም የሚለው እኔ እንጃ ብቻ ስርዓት ስለሆነ ነው። አባቴ ስርዓት የሚባል ነገር በስርዓትስ ቢሆን ደም ካልፈሰሰ ይቅር አልላችሁም። ምንድነው ደም የሚፈልግ አምላክ? ደሙ ምን ይሰራል? በቃ ፍቃዱ ነው እሱ። አሁን ፈቃድ ፈጣሪ ኪዳን የሚባል ነገር አለ። ደሙ ይጠቅመዋል ወይስ አይጠቅመውም? በቃ ኪዳን ነው። አሁን ስለ መጥቀም ስላለ መጥቀም ሳይሆን
ደም ሳይፈስ ስርየት የለም። ቆይ እኮ ገባኝ። እግዚአብሔር ደሙ ሲፈስ ከደሙ የሚጠቀመው ነገር አለ። ከደሙ ውስጥ ህይወት አለ ይላል እግዚአብሔር ቃል። ደም ውስጥ ህይወት እንዳለ ይናገራል። ደም በመፍሰስ ውስጥ እግዚአብሔር የሚጠቀመው ጥቅም አለ። ከመጠቀም አለመጠቀም አንጻር አይደለም። በቃ እሱ እንደ ፈጣሪነቱ እንደ አምላክነቱ የፈቀደው ፈቃዱ ማለት ፈቃዱ እንደዛ ሆነ። እንደዛ ነው ፈቃዱ። የነሽን አምላክ ደም ካልፈሰሰ ደም ይፈልጋል የሰው ልጆችን ይቅር ለማለት። ይሄ ነው የመጀመሪያው ፖይንት። ደም ይፈልጋል። ደም የኪዳን ምልክት ነው። የኪዳን ምልክት ደም ይፈልጋል። በቃ ችግር የለውም። ሌላው ምንድን ነው? አዳም ነው ጥፋትን ያጠፋው ወይስ እርሱ ነው? አዳም የኔ አባት ነው። እኔ ከአዳም ነው የመጣሁት። አንተ ከአዳም አይደለም። እኔ አሁን የእርሱ አባትን ያጠፋ አይደለም ጥያቄ። እርሱ ነው ያጠፉት ወይስ አዳም ነው ያጠፋው? አዳምና ሔዋን ነው ያጠፉት ጥፋት። ታዲያ እርሱ አጥፍተዋል ወይስ አላጠፉም? እኔ የአዳም ዘር ነው። አሁን ምንድን ነው መሰለህ? ኖ እኔ ጠየቅኩት እርሱ ስለ ጥፋት አይደለም። አሁን ማየት ያለብን እኔ ስለ ጥፋት ነው ጥያቄ። ያጠፋው አዳም ነው። አዳም እርሱስ? እኔማ በአዳም ሆኜ ጥፋተኛ በቃ ዓለም ሁሉ ሰው ሁሉ ከጥፋት በታች። ኖ እርሱ ጥፋት አጥፍተዋል ወይስ አላጠፉም? ምን ማለት ነው? አልገባኝም። እኔ አዳም ነኝ እኮ እኔ የአዳም ሪፕሬዘንታቲቭ። አዳም ጥፋት አጠፋ። እርሱ ጥፋት አጥፍተዋል ወይስ አላጠፉም? በአዳም ምክንያት አጥፍቻለሁ። ኖ በአዳም ምክንያት ይሁን በምን ይሁን እርሱ ጥፋት አጥፍተዋል ወይስ አላጠፉም? አጥፍቻለሁ። ሰው ሁሉ አጥፍቷል። ምንድን ነው ያጠፉት? ሰው የተባለው አደምና ሀዋ በኤደን ገነት ተጨርሳ ምንድን ነው ያጠፉት? እኔ ምን እንዳጠፉ እንግዲህ ያው ፍቃድ ብያለሁ ቅድም። አንደኛ ፍቃዱ ደም ሳይፈስ ስርየት የለም። ይህ አንደኛው ቅድም ተስማምተናል። ተስማምተናል። ሁለተኛው ፖይንት ደግሞ ምንድን ነው ያጠፉት? ያጠፉት ጥፋቱ የሚባለው ምንድን ነው? እርሱ ያጠፉት ጥፋት ምንድን ነው? አጥፍቻለሁ አሉ። ምንድን ነው ያጠፉት? የአዳም ዘር ነኝ እኔ እኮ። እኛ እኮ የአዳምና የማን ዘር ነው ታላሉ? ያጠፉት ጥፋት ምንድን ነው? አዳም አሁን በአዳም ከተባለ ፍሬዋን በልቷል። እርሱ ምንድን ነው ያጠፉት እኮ? እሱን ላስረዳ እኮ ነው። አድምጠኛ። መጀመሪያ ነገሩ ምን እንዳጠፉ ከዚህ አስረዱ። ጥፋቱን እኮ ላስረዳ ነው። አድምጠኝ። ጥፋቱ ስላጠፉት ጥፋት እኔ ስለማንም እንዳያወሩ ስለ እርሱ ብቻ ነው ጥያቄ። ምንድን ነው ያጠፉት? ልጨርስ። ታዳምጠኛለህ? ጥፋቱ እኔ ስለተጠየቁት ጥያቄ ሆነ ቁጭ አንድ ሰዓትም ዘሞታል። ምን አለ መሰለህ እርሱ ያጠፉት ጥፋት ምንድን ነው? በቃ ይሄን አስረዳ። የጠፋው ጥፋት አዳምና ሀዋ ያጠፉት ጥፋት የጠፋው ጥፋት ምን እንደሆነ አውቃለሁ። እርሱ ያጠፉት ጥፋት ምንድን ነው? በኃጢአት ስር ነኝ እኔ። ከኃጢአት ስር ነኝ እኮ ዓለም እኮ በኃጢአት ስር ነው። ከስር ኖት ከላይ ኖት አይደለም። እርሱ ያጠፉት ጥፋት አዳምና ሀዋ ያስረዳው እኮ ነው ያለው። ለምን አሰብክ? አዳምና ሔዋን እንዳጠፉ ገብቶኛል። እርሱ ያጠፉት ጥፋት ምንድን ነው? ፍሬውን በላዋ። የቱ ጋር ነው የበሉት? በአዳም ቆይ ስማ ላስረዳ። ለምን ትስቃለህ? አድምጠኛ